ዛሬ እንግዲህ ይህንን የስኬት ምስጢር የሚፈታውን አስደናቂ ንድፍ በጥልቀት እንመረምራለን። ለመሆኑ አንዳንዶች ከፍተኛ ሀብት ሲያካብቱ፣ ሌሎች ደግሞ ማለቂያ በሌለው የህይወት ትግልና ድህነት ውስጥ የሚኖሩት ለምንድን ነው? የዚህ መሠረታዊ ጥያቄ መልስ ያለው በታሪክ ውስጥ የተመዘገቡ ታላላቅ ስኬቶችን በመተንተን በተገኘው ስልታዊ ፍልስፍና ውስጥ ነው። አዎ፣ ስኬት የራሱ የሆነ ግልጽ ሕግና ደንብ አለው። በዛሬው ትንታኔያችን ይህንኑ የስኬት ጉዞ በስድስት አጫጭር መንገዶች እናያለን። ከስኬት መሠረት ጀምረን አእምሮውን እስከ ማሰልጠን፣ ከዚያም ዕውቀትና ምናብን፣ ውሳኔና ጽናትን፣ የማስተር ማይንድ ኃይልን እና በመጨረሻም የፍርሃት መንፈሶችን እንዴት ማሸነፍ እንዳለብን እንቃኛለን። እንግዲህ ወደ መጀመሪያውን እና ዋናው ነጥባችን ስንገባ የስኬት መሠረት ምንድን ነው የሚለውን እናያለን። እያንዳንዱ ትልቅ ስኬትና ሀብት የሚጀምረው ከየት ነው ብለን ካሰብን መነሻው አንድ ብቸኛ እና ውስጥን ከሚረብሽ ታላላቅ ሐሳብ ወይ ምኞት ነው። ናፖሊዮን ሂል እንዳለው ምኞት የሁሉም ስኬት መነሻ ነጥብ ነው። ግን እዚህ ጋር ማስተዋል ያለብን ነገር ዝም ብሎ ተራ እና ደካማ ምኞትን አይደለም። ግልጽ የሆነ ልክ እንደ እሳት የሚያቃጥል የስኬት ፍላጎት መኖር አለበት። ለምን ቢባል ደካማ ምኞት ደካማ ውጤት ነው የሚያመጣው። ልክ ትንሽ የእሳት ትንሽ ሙቀት ብቻ እንደምትሰጠው ማለት ነው። ስለዚህ የጠንካራ ፍላጎት ማናችንም ሊንይዘው የሚገባ የመነሻ ጡብ ነው። ከዚህ ከሚያቃጥል ፍላጎት ቀጥሎ የሚመጣው ደግሞ እምነት ነው። እምነት ስንል አንድን ግብ በእጃችን ከመጨበጣችን በፊት ቀድሞ በምናብ የማየት እና በጽኑ የማመን ጉዳይ ነው። ለዚህ ጥሩ ማሳያ የሆነው የታላቁ ፈጣሪ ቶማስ ኤዲሰን ታሪክ ነው። ኤዲሰን አምፖሉን ለመፍጠር 10,000 ጊዜ ሞክሮ አልተሳካለትም ነበር። አስቡት፣ 10,000 ጊዜ። ግን እያንዳንዱን ውድቀት ለወደፊቱ ስኬት እንደ ተዘራ ዘር ነው የቆጠረው። ማይናወጥ እምነት ነበረው። ውድቀትን እንደ መጨረሻ ሳይሆን እንደ ትልቅ ማማሪያ በመውሰድ ነው ያሰበው ስኬት ላይ የደረሰው። በመቀጠል ወደ ሁለተኛው ክፍላችን እንለፍ። ይሄውም አእምሮን ማሰልጠን ነው። ድብቁን አእምሮአችንን ወይም ንዑስ ሕሊናችንን ከምንፈልገው የስኬት ፍላጎት ጋር ለማስማማት ለራስ መንገድ ወይም አውቶ ሰጀሽን የተባለውን ዘዴ መጠቀቅ እጅግ ወሳኝ ነው። ይህ ማለት ምን ማለት ነው? ስሜት በተሞላበት ተደጋጋሚ ትዕዛዝ አማካኝነት ድብቁ አእምሮአችን ላይ ተጽዕኖ ማሳረፍ ማለት ነው። ምንጮቹ እንደሚሉት በየቀኑ 10 ደቂቃዎችን በመውሰድ የስኬት ግቦችን በተላቀ ስሜት ጮክ ብሎ ማንበብ ትልቅ ለውጥ ያመጣል። ዝም ብሎ እንደ መጽሐፍ ማንበብ አይደለም። ይልቁንም ድብቁን አእምሮን ልክ እንደ አትክልት ስፍራ በጥንቃቄ የማልማት ሂደት ነው። አዎንታዊ ሐሳቦችን ስንተክል ምርጥ የስኬት ፍሬ እናጭዳለን። ወደ ሦስተኛው ክፍላችን ስንመጣ ደግሞ ስለ ዕውቀትና ምናብ ትምረት እናወራለን። የአእምሮ ሥልጠና ብቻውን በቂ ሊሆን አይችልም። እዚህ ጋር በአጠቃላይ ዕውቀት እና በልዩ ዕውቀት መካከል ያለውን ትልቅ ልዩነት መረዳት አለብን። ብዙ ጊዜ በጣም የተማሩ ፕሮፌሰሮችና ምሁራን በገንዘብ ሲቸግሩ እናያለን አይደል? ለምን ቢባል አጠቃላይ ዕውቀት በራሱ ሀብት አያመጣም። ዕውቀት ወደ ኃይልና ሀብትነት የሚቀየረው ለአንድ የተወሰነ ግብ ተብሎ ስልታዊ በሆነ መንገድ ሲደራጅ እና በቀጥታ ወደ ተግባር ሲቀየር ብቻ ነው። እስቲ አንድ አስገራሚ ታሪክ እንመልከት። $500፣ አንድ አሮጌ ማንቆርቆሪያ እና የእንጨት ማንኪያ ምን ሊፈጠሩ ይችላሉ ተብሎ ይታሰባል? አንድ የመድኃኒት መደብር ሻጭ የነበረ ሰው ሕይወቱን ሙሉ ያጠራቀማትን $500 አውጥቶ እነዚህን ዕቃዎች ከአንድ ሐኪም ገዛ። ሐኪሙም ዕቃዎቹን ምስጢራዊ ንጥረ ነገር እንዳላቸው ነግሮት ነበር የሸጠለት። ይህ ታሪክ የፈጠራ ምናብን ጉልበት በሚገባ የሚያሳይ ነው። ታዲያ የዚህ ታሪክ ምን ይሆን? በዚያ $500 የተገዛው የአሮጌ ማንቆርቆሪያ ሳይሆን በውስጡ የነበረው የማይጨበጥ ሐሳብ ነበር። ያ ሐሳብ ከሰውየው አስደናቂ የፈጠራ ምናብ ጋር ሲዋሃድ ዛሬ በዓለም ዙሪያ የምናውቀውን የኮካ-ኮላን ግዛት ፈጠረ። ይህ የሚያሳየው ምኞትን ወደ እውነታ ለመቀየር ምናብ ምንም አይነት ድንበር እንደሌለው እና አንድ ቀላል ሐሳብ ትልቅ ሳምራጅ ሊገነባ እንደሚችል ነው። አሁን ደግሞ አራተኛው ነጥብ እንመልከት፣ ውሳኔና ጽናት። እቅዳችን ወደ ተግባር ሲቀየር እና ከእውነተኛው ዓለም ተግዳሮቶች ጋር ሲጋጭ ቆራጥ እርምጃ መውሰድ ግድ ነው። በስኬታማ መሪዎችና በሚቸገሩ ሰዎች መካከል ትልቅ የውሳኔ አሰጣጥ ልዩነት አለ። ስኬታማ ሰዎች ውሳኔን በፍጥነት ይወስናሉ፣ ሐሳባቸውንም ለመቀየር ግን በጣም ይዘገያሉ። ለዚህ የሄንሪ ፎርድን ታሪክ ማስታወስ በቂ ነው። ሞዴል ቲ የተባለችውን መኪና ሲሰራ ብዙዎች አስቂያሚ ናት ብለው ቢተቹትም እሱ ግን በውሳኔው ጸንቶ በመቀጠሉ ታላቅ ስኬት አግኝቷል። በሌላ በኩል ደግሞ የሚቸገሩ ሰዎች ውሳኔ ለመስጠት በጣም ይዘገያሉ። በዚያ ላይ ደግሞ በሌሎች ሰዎች አስተያየት ቶሎ ሐሳባቸውን ይለዋወጣሉ። እውነታው ይሄ ነው። ሀብትና ስኬት ምላሽ የሚሰጡት ለተወሰኑ ዕቅዶችና ለማያቋርጥ ጽናት ብቻ ነው። ጽናትና የፍላጎት ኃይል ሲታመሩ
ከውድቀት የሚጠበቀውን ጠንካራ የመድን ዋስትና ይሆናሉ ማለት ነው። አብዛኛው ሰው ትንሽ ተግዳሮት ሲገጥመው በቀላሉ ተስፋ ይቆርጣል። ነገር ግን ተስፋ አስቆራጭ ሁኔታዎችን በጽናት ተቋቁሞ የሚቀጥሉ ሰዎች በመጨረሻ የስኬት ጫፍ ላይ ይወጣሉ። ታዲያ ይህን የጽናት ልምድ እንዴት እንገንባው? ወደ ኋላ የመመለስን አስተሳሰብ ለማስወገድ 4 መሠረታዊ እርምጃዎችን እንመልከት። አንደኛ፣ በሚያቃጥል ፍላጎት የተደገፈ ግልጽ ዓላማ ሊኖረን ይገባል። ሁለተኛ፣ ቀጣይነት ባለው ተግባር መገለጽና በደንብ የተዋቀረ ዕቅድ ማውጣት አለብን። ሦስተኛው ደግሞ አእምሯችንን ከማንኛውም አሉታዊና ተስፋ አስቆራጭ አስተያየቶች አጥብቆ መዝጋት ነው። አዎ፣ የዘመድም ሆነ የጓደኛ አሉታዊ አስተያየትን ይጨመራል። በመጨረሻም አራተኛው ይህንን ዓላማ ለማሳካት ከሚያበረታቱን ሰዎች ጋር ወዳጃዊ ኅብረት መፍጠር ነው። አምስተኛው ክፍላችን ደግሞ የማስተር ማይንድ ኃይልን ይመለከታል። ጽናት ሙሉ አቅሙ ላይ የሚደርሰው መቼ ነው ካልን በጋራ ከሚሰሩ ሰዎች የአእምሮ ጥምረት ጋር ሲገናኝ ነው። ማስተር ማይንድ ማለት 2 ወይም ከዚያ በላይ የሆኑ ሰዎች ለአንድ ግልጽ ዓላማ በሙሉ ስምምነትና ትብብር አብሮ መስራት ማለት ነው። የተለያየ ዕውቀትና ክህሎት ያላቸው ሰዎች ፍጹም በሆነ ስምምነት ሲሰሩ አንድ ሰው ለብቻው ሊያሳካው ከሚችለው በላይ እጅግ አስደናቂና ሊቆም የማይችል ገፋፊ ኃይል ይፈጥራሉ። ይህ የኅብረት ኃይል ለስኬት ወሳኝ ሞተር። በመጨረሻም 6ኛው ክፍል የፍርሃት መንፈሶች። በውስጣችን የሚገኙ የፍርሃት መንፈሶች የሀብትና የስኬት ንቃተ ህሊናን የሚያጠፉ የማይታዩ ጠላቶቻችን ናቸው። 6ቱ መሠረታዊ ፍርሃቶች ምን እንደሆኑ ብንመለከት የድህነት፣ የትችት፣ የጤና ማጣት፣ የፍቅር ማጣት፣ የእርጅናና የሞት ፍርሃት ናቸው። የስኬትን መንገድ ክፍት ለማድረግ እነዚህን የፍርሃት መንፈሶች ማሸነፍ ግድ ይላል። ይህን ማድረግ የምንችለው ደግሞ ስለ መጪው ጊዜ ከመጨነቅ በመቆጠብ የሌሎችን አሉታዊ አስተያየቶች ችላ በማለት እንዲሁም እንደ እርጅናና ሞት ያሉትን የተፈጥሮ የሕይወት ሽግግሮች በጸጋ በመቀበል ነው። የሀብት አስተሳሰብን በማዳበር እነዚህን የውስጥ መሰናክሎች ማፍረስ እንችላለን። በትንታኔያችን ማጠቃላይ ላይ አንድ አነቃቂ ጥያቄ ላንሳ። ውድቀት እንደ ትልቅ የጉዞ መሰናከል ሆኖ እንዲቀር ይፈቀድለታል ወይስ ለተመጣጣኝ ስኬት እንደሚያገለግል ዘር ተደርጎ ይተከላል? ይህ እጅግ ወሳኝ ጥያቄ ነው። የስኬት ንድፍ በትክክል እንዲሰራ ከውድቀት ጋር ያለንን ግንኙነት እንደገና መግለጽ እና የእያንዳንዱን እንቅፋት ወደ ታላቅ ስኬት መውጣጫነት መቀየር አለብን። ይህንን በማድረግ ብቻ ነው ያሰብነውን ታላቅ ስኬት እውን ማድረግ የምንችለው።